ሃይ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ይብዛ። ምዕራፍ ነኝ ላይሰንስ ክሊኒካል ሶሻል ወርከር ፍሮም ዩኤስ። ዛሬ ደግሞ አንድ ቶፒክ ዲስከስ ለማድረግ ብቅ ብያለሁ። እሱም ምንድነው? ስለ ሄልዝ ስቲግማ፣ ስለ ሜንታል ሄልዝ ስቲግማ ኤንድ ዲስክሪሚኔሽን በተወሰነ መልኩ አዌርነስ ክሬት ለማድረግ እና ኢንፎርሜሽን ሼር ለማድረግ እንዴት መቋቋም እንችላለን፣ እንዴት ነው ይህንን ነገር በተቻለ መጠን መቀየር የምንችለው በካልቸራችን ውስጥ ወይንም በኮሚኒቲያችን ውስጥ የሚለውን ነው። ያው ምንድን ነው ሄልዝ ስቲግማ? ኢትስ ላይክ ዌን ፒፕል አር ጀጅድ ኦር ትሪትድ አንፌርሊ ቢኮዝ ዜይ ሃቭ ሜንታል ኢልነስ። አንዱ እሱ ነው። ላይክ ዌን ዜር ኢዝ ኔጌቲቭ ብሊፍ ሲኖር ሜንታል ሄልዝ ችግር የገጠማቸው ሰዎች ላይ ማለት ነው። ኦር ዌን ዜር ኢዝ ላይክ ስቴሪዮታይፕ የምንለው ይሄ ሮንግ የሆነ ኢንፎርሜሽን ወይንም ደግሞ ስለዚህ በሜንታል ሄልዝ ስለተጠቁ ሰዎች ያለን አመለካከት ወይንም እምነት መስተካከል ያለበት እንደማለት ነው። ሌላው ደግሞ ዲስክሪሚኔሽን ጀስት ቢኮዝ ዜይ ሃቭ ሜንታል ኢልነስ ኦር የተወሰነ ኔጌቲቭ የሆኑ ስሜቶችን ቻሌንጅ ስለሆኑ በዛ መልኩ አንዳንድ ነገሮች ላይ ዲስክሪሚኔት መደረግ ያለውን ነገር እንዴት አድሬስ ማድረግ ይቻላል። እንደገና ደግሞ በሜንታል ሄልዝ ዲያግኖስ ስለተደረጉ ሰዎች ሼም እንዲሰማቸው፣ ጀጅ እንዲደረጉ፣ እንዲገመቱ ወይንም ደግሞ ዊክ እንደሆኑ አድርጎ ማሰብ ማመን፣ ይሄ የተሳሳተ አመለካከትና መስተካከል ያለበት አመለካከት ነው እና ቢኮዝ ይሄ ስቲግማ፣ ይሄ እምነት፣ ይሄ እንደነውር ማየት በሜንታል ሄልዝ ላይ ለተጠቁ ሰዎች ኢትስ ሃርምፉል ነው ለሁላችንም፣ ለጤነኛንም ለምንለውም በሽታውንም ቻሌንጅ ለተደረጉት ጠቃሚ አይደለም። ምክንያቱም እነሱም በስነስርዓት ትሪት ካልተደረጉ ጤነኛውም ሰው ይጎዳል፣ ቤተሰብ ይጎዳል፣ ወርክ ፕሌስ ይጎዳል እና መስተካከል ያለበት ነገር ነው ማለት ነው። እንዴት ነው ፋይት ማድረግ የምንችለው? እንዴት ነው ወይ ደግሞ ይሄ ሃርምፉል የሚሆነው እንዴት ነው የሚለው ምንድን ነው? ሰዎች በሜንታል ሄልዝ ቻሌንጅ ሲሆኑ ቢኮዝ ኦፍ ዚስ ስቲግማ ኤንድ ዲስክሪሚኔሽን ሄልፕ አክሰስ ማድረግ አይፈልጉም፣ ዲስክሎዝ ማድረግ አይፈልጉም፣ ስሜታቸውን ይደብቃሉ፣ አይናገሩም እና ብዙ ብቻቸውን ስትራግል ያደርጋሉ ቢኮዝ ኦፍ ዚስ ስቲግማ ኤንድ ዲስክሪሚኔሽን ማለት ነው። ዛትስ ዋን ሃርምፉል። ሌላው ደግሞ አይሶሌሽንን ይጨምራል፣ ሎንሊነስን ይጨምራል። ሰዎች አይረዷቸውም፣ ጀጅ ያደርጓቸዋል፣ ሚስ ኢንተርፕሬት ያደርጋሉ ቻሌንጆቻችን። በዛ ምክንያት ራሳቸውን ይደብቃሉ፣ አይሶሌት ያደርጋሉ። ሌላው ደግሞ ሲምፕተሙን ወረስት ያደርገዋል። በስነስርዓት ትሪት አልተደረገም፣ ሰፖርት አልተደረጉም። በዛ ምክንያት ሲምፕተማቸው እየጨመረ ይሄድና ከማይልድ ኬዝ ወደ ሞደሬት ኬዝ፣ ከሞደሬት ኬዝ ወደ ሲቪየር ኬዝ የሚሄድ ነገር ይኖራል ያለ ትሪትመንት ማለት ነው። ሌላው ምንድነው? ያው ስራ ላይ ኢምፓክት ያደርጋል፣ ኢኮኖሚክ ላይ ኢምፓክት ያደርጋል፣ ሪሌሽንሽፕ ላይ ኢምፓክት ያደርጋል፣ ሰልፍ ስቲማቸው ላይ ኢምፓክት ያደርጋል ማለት ነው እና ይሄ ስቲግማ ኤንድ ዲስክሪሚኔሽን አድረስ ካልተደረገ ሰዎች ወደ ሄልፕ አይመጡም ነው ባጭሩ። እና ሃርምፉል ነው ኢንጀነራል ለኔሽን ዋይድ፣ ለሀገር ዋይዝ፣ ለህዝብ፣ ለቤተሰብ እና ለታመሙትም ሰዎች ሁላችንንም ያጠቃናል ማለት ነው እና ይሄ ነገር መቀየር አለበት። አሁን ምንድን ነው ባለፈው ትንሽ አድረስ አድርጌዋለሁ። ምንድን ነው ለዚህ ደረጃ የሚያደርሰን? ሳም ኮመን ሚስኮንሰፕሽን ነው። ለበሽታው ያለን አንደርስታንዲንግ የተዛባ በመሆኑ ነው እንደዚህ አይነት ነገር ውስጥ የምንገባው ማለት ነው እና ለምሳሌ ሜንታል ሄልዝ ቻሌንጅ የሆኑ ሰዎች ዊክ እንደሆኑ ማሰብ፣ ስትሮንግ እንዳልሆኑ ማሰብ፣ ይሄ አንዱ የተሳሳተ አመለካከት ነው ማለት ነው። አክሰስ ሰርቪስ መውሰድ፣ ቴራፒ መውሰድ ኦር ሜዲኬሽን መውሰድ ኦንሊ ሲቪየር ኬዝ ላይ ሰዎች ሲደርሱ ብቻ አድርጎ ማሰብ፣ ይሄም አንዱ የተዛባው አመለካከት ነው ማለት ነው። ላይክ በኦፕንሊ አለማውራት ማፈር፣ እንደ
ራስ ችግር ማሰብ እንደ ዊክነስ ማሰብ በዚህ መታመም ይሄ የተሳሳተ የሆነ ሚስ አንደርስታንዲንግ ለስቲግማ እና ዲስክሪሚኔሽን ሰዎች እንዲያፍሩ እንዲሸማቀቁ ወይንም ደግሞ እንደ ነውር እንዲታይ ያደርጋል ማለት ነው እና ይሄ ነገር መስተካከል ይኖርበታል እና ሀው ቱ አድረስ እንዴት ነው አድረስ ማድረግ የምንችለው እንደ ኮሚኒቲ እንደ ህዝብ እንደ ሀገር እንዴት ነው ይሄንን ነገር አንደርስታንድ አድርገን ለለውጥ የምንዘጋጀው የሚለው ምንድን ነው? አንደኛው ኖርማላይዝ ማድረግ ነው። ኖርማላይዝ ሜንታል ሄልዝ ቻሌንጆች እንደ ፊዚካል ሄልዝ ቻሌንጆች ሴም ናቸው። በቃ አንድ ኦርጋን ነው። አወር ማይንድ ኢዝ ዋን ኦርጋን እና አሁን ለምሳሌ ኪድኒ ሪፕለስ እናደርጋለን አይደል? ግን ማይንዳችንን አይምሯችንን ግን ሪፕሌስመንት የለውም እና አንድ ኦርጋን ነው አፌክትድ ሊሆን ይችላል ኤኒ ታይም። እንደዛ አድርጎ ቀለል አድርጎ ማሰብ ኖርማላይዝ ማድረግ አንዱ ነው። ሌላው ኤጁኬት ፒፕል ማስተማር በቃ ምን በተወሰነ ኢንፎርምድ የሆንን ሰዎች ሄልዝ ፕሮፌሽናል የሆንን ሰዎች የተማርን ሰዎች በቤተሰቦቻችን የደረሰ ሰዎች በአካባቢያችን በጓደኞቻችን የደረሱ ሰዎች የማስተማር ሶሳይቲውን የማስተማር ግዴታ አለብን፣ ኃላፊነት አለብን። ትክክለኛ ኢንፎርሜሽን ማስተላለፍ ስለ ሜንታል ኢልነስ ማለት ነው እና እንደዛ አይነት ነገር ያስፈልጋል። አንዱ እሱ ነው። ሜንታል ሄልዝ ትሪተብል ኮንዲሽን ነው። ትሪተብል የሆነ ኬዝ ነው። በቃ እንደ ማንኛውም ፊዚካል ሄልዝ ኬዝ ማለት ነው። ትክክለኛ በሽታ ነው፣ ይታከማል፣ መታከም ይችላል። ሜዲኬሽን አለ፣ ሌላም ደግሞ የካውንስሊንግ ሰፖርቶች አሉ። ሰዎች የመዳን የመታከም እድል አላቸው ማለት ነው። ሌላው ፕሮፐር የሆነ ላንጉዌጅ መጠቀም አሁን ትልቁ ነገር አንዱ እኛ ሀገር ላይ ወይንም ደግሞ እኛ ኮሚኒቲ ላይ ከልጅነቴ ጀምሮ እንኳን የማስበው ምንድን ነው፣ አንድ ሰው ሲታመም ያው መጀመሪያ ሜንታል ኢልነስ ታሟል፣ አይምሮን ታሟል ብለን የምናስበው ሰው ጨርቁን ጥሎ ሜዳ ላይ ወጥቶ በቃ ከባድ ኬዝ ላይ በደረሰ ሰዓት ነው። አዘርዋይዝ በየቤቱ ያለው ማይልድ ኬዝ ማንም ኖቲስ የሚያደርገው የለም። እና እዛ ደረጃ የደረሱ ሰዎች ላይ ደግሞ ሌብል አለን፣ ሮንግ የሆነ ሌብሎች መስተካከል ያለበት እንደ ሶሳይቲ እንደ ህዝብ ይሄን ነገር ማስተካከል ያለብን። አሁን አንዳንዴ ቃሉን መጠቀም ራሱ ይከብደኛል፣ ግን ዛሬ መጠቀም ይኖርብኛል። ሀሳቤ አላማዬ ማስተማር ስለሆነ ማለት ነው። እና ሮንግ የሆኑ ሌብሎች ለምሳሌ እብድ የምንለው ጉድ ማለት ነው። የሆነ ጊዜ በልጆች ጊዜ ልጆች ሆነን የታመሙ ሰዎች ስናይ ማለት ነው። ሌላው አንዳንድ ደግሞ የምንሰጣቸው ሌብሎች ክሬዚ ነው፣ ክሬዚ ናት፣ ሾጥ ያረጋታል፣ እሷ እኮ እብድ ነች፣ እሷ እኮ ቀውስ ነች፣ ቀውስ ነው። እንደዚህ አይነት ነገሮች እነዚህ በጣም ሃርምፉል የሆኑ ሌብል የሆኑ ወርዶች ናቸው እና ሰዎች እነዚህ አይነት ሌብሎች ውስጥ ላለመግባት ዚፕ አድርጎ ብቻውን ስትራግል ያደርጋል። ከዛ በኋላ የሆነ ቀን ደግሞ ራሱን ያጠፋል። የሆነ ቀን ደግሞ ሆስፒታላይዜሽን ደረጃ ላይ ይደርሳል እና እነዚህ ሃርምፉል የሆኑ ወርዶች መስተካከል አለባቸው። በምን እናስተካክላለን? የአእምሮ ህመም ገጥሞታል ብንል ይሻላል። የሜንታል ሄልዝ ቻሌንጅ ገጥሞታል ብንል ይሻላል። ግን ሌብል ማድረግ ዊክ እንደሆኑ አድርጎ ማሰብ የእነሱ ጥፋት እንደሆነ አድርጎ ማሰብ በጣም የተሳሳተና መስተካከል ያለበት ነገር ነው ማለት ነው። ሌላው በምን ማስተካከል እንችላለን? አንዳንድ ጊዜ ያው ትሩ ስቶሪዎችን ሼር ማድረግ ሁላችንም አትሳም ፖይንት ከዚህ ውጭ ላንሆን እንችላለን። በቤተሰብ የደረሰብን ይኖራል፣ በጓደኛ የደረሰብን ይኖራል፣ በኮወርከር የደረሰብን ይኖረዋል፣ እናውቀዋለን። እና እንደዚህ የደረሰብን ሰዎች ሪል ነገርን ሼር በማድረግ ሄልፕን ሲክ እንዲያደርግ ሰው ወደ ሕክምና እንዲሄድ ሰው ኢንከሬጅ ማድረግ ኤርሊ ትሪትመንት ኤርሊ ኢንተርቬንሽን እንዲሰራ ኢንከሬጅ ማድረግ ይኖርብናል ማለት ነው። እና ያው ባለፈውም ተናግሬያለሁ፣ ብዙ ፋክተሮች አሉ፣ ኢንቫይሮንመንታል የሆኑ ፋክተሮች፣ እኛ ኮንትሮል የማናረጋቸው ፋክተሮች እኛ ማንኛውንም ሰው ሊያሳምን ይችላል በተወሰነ መልኩ እና ያንን ኖርማላይዝ ማድረግ ማለት ነው። ሌላው ያው ይህንን ኔጌቲቭ የሆነ ስቴሪዮታይፕ እና ስቲግማን ቻሌንጅ ማድረግ ያስፈልጋል። በምን ራይት ኢንፎርሜሽን ትራንስፈር በማድረግ በምን
ለምን ቻሌንጅ ማድረግ ሮንግ የሆነ አመለካከቶች መስተካከል ስላለባቸው ማለት ነው። ስፔሻሊ ተምረናል የምንል አንዳንድ ጤና ባለሙያም ላይ ሙያ ላይም ያለን አስተማሪዎችም እንደዚህ ራሳችንን እያየን እየተማርን ማስተማር ይኖርብናል ማለት ነው። ሌላው እርሊ ኬርን ፕሮሞት ማድረግ ያስፈልጋል። ኢንከሬጅ ማድረግ ሰዎች ሰርቪስን እንዲወስዱ ማድረግ ያስፈልጋል። ሌላው ቻሌንጅ ይሄ ስቴሪዮታይፕን ቻሌንጅ ማድረግ አሁን ይሄ ምንድነው አንፌር የሆነ ብሊፍ ስለ ሜንታል ኢልነስ ሜንታል ኢል የሆኑ ሰዎች ላይ አንፌር የሆነ ብሊፎችን ማስተካከል። ለምሳሌ ፒፕል ዊዝ ሜንታል ኢልነስ ኢስ ዳንጀረስ ላይ ለምሳሌ ሜንታል ሄልዝ የታመመ ሁሉ ዳንጀር ነው ብሎ ማሰብ አይደለም። የተወሰነ አንዳንድ ኬዝ አንዳንድ ጊዜ ሰልፍ ሃርምና ሌላንም ሰው ሃርም ለማድረግ ሊኖር ይችላል። በት ዛት ኢዝ አ ሲቪር ኬዝ ሲቪር ደረጃ ላይ ሲደርሱ ነው እንደዛ አይነት አንዳንድ ነው እሱ እንጂ ሁሉንም ግን በሜንታል ኢልነስ የታመመን በአጠቃላይ ዳንጀረስ ብሎ ማሰብ ትክክል እንዳልሆነ ማለት ነው። እና ደግሞ ዘይ አር ዊክ ብሎ ማሰብ ኖ ዊክነስ አይደለም። ይሄ ዊክነስ አይደለም። ይሄ በብዙ ሳይኮሶሻል ባዮሎጂካል የሆኑ ፋክተሮች የሚመጣ ኬዝ ነው። ልክ እንደ ዲያቤቲክ ኬዝ፣ ልክ እንደ በስር የሚተላለፍ የሆነ ኬዝ አይነት ነገር አንድ ኬዝ ነው የአእምሮ ጤና እንጂ ሰዎች ዊክ ስለሆኑ አይደለም። በጣም ስትሮንግ የሆኑ ሰዎችም ቻሌንጅድ ሊሆኑ ስለሚችሉ ማለት ነው። ሌላው ዘይ ካንት ወርክ ብሎ ማሰብ በጣም መስራት ይችላሉ፣ በጣም ሰክሰስፉል መሆን ይችላሉ። በሜንታል ሄልዝ የተጠቁ ሰዎች በጣም ጂኒየስ የሆኑና በጣም አሜዚንግ አይምሮ ያላቸው ሰዎችም በሜንታል ሄልዝ ይጠቃሉ እና ዊክ ናቸው ማለት አይደለም። ሰክሰስፉል አይሆኑም ማለት አይደለም። ስራ መስራት አይችሉም ማለት አይደለም እና ይሄ ነገር መስተካከል አለበት። ሌላው ቴራፒ ሪሊ ሄልፕፉል ፎር ፕሪቬንሽን ሲቪር የሆነ ኬዝን እርሊ ትሪትመንት ማለት ነው። እሱ ያስፈልጋል ማለት ነው። ሌላው ያው ሪስፔክትፉል የሆነ ላንጉዌጅን መጠቀም ያስፈልጋል። ኦፕን ዲስከሽን ኦፕን ቶኪንግ አባውት ሜንታል ኢልነስ ያስፈልጋል። መነጋገር ማውራት ያስፈልጋል። ማፈር የለብንም፣ መሸማቀቅ የለብንም፣ ነውር አይደለም። እነዚህ ነገሮች መስተካከል አለባቸው። ሌላው ሰፖርቲቭ የሆነ ኢንቫይረንመንት ክሪኤት ማድረግ ኢዝ ቬሪ ሄልፕፉል እና አስፈላጊ። በቤተሰብ ሰፖርት መደረግ አለባቸው አንዳንድ ሳይኖችን ሲያሳዩ ማለት ነው። በወርክ ኢንቫይረንመንት ኦር በስኩል ላይ የሆነ ሰፖርቲቭ ኢንቫይረንመንት መፈጠር አለበት እና እንደዛ አድርገን ነው ሰዎችን ትሪት ማድረግ የምንችለው እና ማገዝ የምንችለው። አዘርዋይስ ግን ሮንግ ሌብል በመስጠት ኔጌቲቭ ብሊፋችንን ስቲክ አድርጎ በማሰብ ለውጥ አይመጣም እና ሰዎች በዚህ ምክንያት ትሪትመንት ዲሌይ ያደርጋሉ። ቶሎ ሰርቪስ አይወስዱም፣ ቶሎ ሪች አውት አያደርጉም ወደ ሄልዝ ኬር ፕሮፌሽናል በዚህ ምክንያት በኔጌቲቭ ብሊፍ፣ በስቲግማ፣ በዲስክሪሚኔሽን ምክንያት እና እዚህ ነገር ላይ ትልቅ የሆነ ሶሳይታል ኃላፊነት ያስፈልጋል እና መስተካከል ይኖርበታል ብዬ ነው የማምነው። ዊ ዊል ቶክ ኢን ዘ ፊውቸር ደግሞ በተለያዩ ነገሮች ላይ እኔ አሁን መግቢያዎችን ነው እያወራሁኝ ያለሁት። ወደፊት እንግዲህ ወደ ኬዞቹ እያንዳንዱ ኬዞች ምን ይመስላሉ የሚለውን ነገር እናያለን። ብዙ ነገር እንነጋገራለን። አመሰግናለሁ። ሰፖርት ላደረጋችሁኝ አመሰግናለሁ። ይሄ ቻናል የሚያስተላልፈው ስለ ሄልዝ ኢንፎርሜሽን ነው። ስፔሲፊክ ስለ ሜንታል ሄልዝ ኢንፎርሜሽን ነው። መስራት የሚፈልገው አዌርነስ ላይ ነው። ትናንሽ ኢንፎርሜሽኖችን ማስተላለፍ፣ ኤጁኬሽናል የሆኑ ፐብሊክ ሄልዝ የሆኑ ኢንፎርሜሽኖችን መስጠት ነው። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አትሊስት ዊክሊ አንድ የ10-15 ደቂቃ ቪዲዮ እሰራለሁኝ። አመሰግናለሁ። ቴክ ኬር ኦፍ ዩር ማይንድ ኬር ኢዝ ማተርስ። ስቴይ ሴፍ። ቴክ ኬር ባይ